የአብይ ጾም ሶስተኛው ሳምንት ምኩራብ ይባላል። ይሄንን ግጥም ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ምኩራብ በምኩራብ የሕይወት ወንጌል በግልጽ ሲነበብ አይሁድ ፈሪሳውያን በጌታ ላይ ፈለጉበት ሰበብ። ራሱን የእግዚአብሔር ልጅ ነኝ ይላል ብለው ተናገሩ። ከምኩራብ አስወጡት በድፍረት እየገፈተሩ። ለምጻሙን ሲያነጻ ዕውሩን ሲያበራ በማያልቀው ፍቅሩ ታምርም ቢሰራ በቅናት ተነስተው ከሰሱት በሐሰት የሰማዩን ጌታ የምድሩን ባለቤት። በሰው አምሳል ሆኖ ሲገለጥ በምድር አዳምን ሊያድነው ቢመጣ በክብር አይሁድ በጭካኔ መከሩ በህብረት ሊሰጡት ወሰኑ ለምድር ነገስታት። እውነተኛው ዳኛ ተከሶ ለፍርድ ቀረበ። የነገስታት ንጉሥ ተጠማ ተራበ። ወዮታ አለብሽ አንቺ ክፉ ዓለም፣ ላንቺ ነበር የመጣው መድኃኔ ዓለም። ያሬድን ጠይቂው እርሱ ይነግርሻል፣ ምኩራብ የገለጠሽ ክርስቶስ በወንጌል። ምኩራብ የገለጠሽ ክርስቶስ በወንጌል። ይህንን አጭር ግጥም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።